ፈለጋት ናትዮስ እንዴት ነህ? ዛሬ ጉድን ነው የምዘረግፈው። ሰምተሃል? ጉድ ይዘረገፋል። ጉዱ ምንድነው? ተጽዕኖ ለምን ፈጠርክ? ተጽዕኖ መፍጠር አሁን ገባሽ አይደል? ፈሌ ስለሪ ብዙ ነገር የሚባለው ተጽዕኖ ስትፈጠር ነው። አየህ፣ ተጽዕኖ መፍጠር ብዙ ነገር ያመጣባል። ስላንተ ይነበባል። እኔን ነው ወይስ ሌላ ሰው ነው ብለህ እስክትወዛገብ ነው ሶሻል ሚዲያ የሚያወዛግበን። ለማንኛውም ለኦርቶዶክስ ወንድምና እህቶች የምታስተምረው ነገር እጅግ ይመቸኛል። እውነቴን ነው የምነግርህ። ማናቸው ጋር ሳትንቃቸው ምን ሳትላቸው ሄደ አብረህ ሆነ አይዘዋችሁ እያልክ በፍቅር ወደ ኦርቶዶክስ ወደ ቤታቸው ከሱስ ወጥተው ከዘፈን ከዳንኪራ ከጭፈራ ወጥተው ወደ መልካም ነገር እንዲመለሱ የምትጥረው ነገር ፍሬ አፍርቷል። ፍሬ ማፍራቱን በምን ነገር መሰለ? ቢምቢ አሻጎረ ተብለህ ነው የተከሰስከው። በሌላ ነገር ቢሆን ደስ ይለኛል። እንደው ባልጠፋ ቢምቢ ሲያሻጉር ታየ ምናምን ብለው ተረትብ ገባ። አንተን እንዳይሉ ከማንም ጋር አላገኙህም። ከማንም ሴቶች ጋር ከማንም ጋር አልተገኘህም፣ አልተከሰስክም። ምንም ጥያቄ አልቀረበብህም። በትዳርም ቢሆን ያልተስማማችሁት ነገር ካለ ማንም ሰው በፍቅር ይኖራል። ካልተግባባ ትለያያለህ። ያ ነገር ያለ ነገር ነው። ስለዚህ የተነሱብን በምንድን ነው? የኦርቶዶክስ ወንድምና እህቶች በተወሰነ መልኩ እየዳኑ ስላለ እነሱ ላይ በመስራትህ ገና ይቺ ገና ናት። ገና ብዙ ጠብቅ። አንተና ልደት በጣም ብዙ ጠብቁ። ልደትም አንተም በጣም ብዙ ነገር ጠብቁ። ይቺ በጣም ተራ ነገር ናትና አንደኛ ነገር የምነግርህ እንዳይሰማ ነው። ሌላው ምን ያህል ኦርቶዶክስ አንተ እንዳስከበረ የምታውቀው በምን መሰለ? አንተ እነሱ ቤት ስገባ እነመማር ጋር እነሱ ነጠላቸውን ለብሰው አክብረው ቁጭ ነው ያሉት እነመማር ሌሎቹ። ስለዚህ በጨዋ መመለስ ይቻላል። አንዳንዶቻችሁ በስድብ የምትመልሱ ቦታም አልሰጣችሁ። በጨዋ በስርዓት ስለፈለገ የመለሳችሁ ወንድምና እህቶች ግን ክብር ይገባቸዋል። ፈለገም ልደትም ተጽዕኖ የሚፈጥሩ ወንድሞች ናቸው። ስለዚህ መታችሁ ባልሆነ ነገር ለመክሰስ መሞከር ይደብራል። ለምሳሌ ልጅ ቢኒ ብልጮ ሲያጭበረብር ተገኝቶ አጥቤዋለሁ። በደንብ አድርጌ አጋልጬዋለሁ። ከነ ማስረጃው ይዤ መጥቼ ጓ ብለን አድርገናል። አንዳንዴ የሴቶችን ችግር ልናገር። አሁን ለምሳሌ በሴት ላይ ችግር ካለ ስትለያዩ አንዳንድ ሴቶች ዳጊን እንደምታያት ነው። ዳጊና ሳሚ ተጣልተዋል አይደለ? ወይም ቤቢ የሚባለው ሚስቱ ምንድን ነው የምታደርገው? በየቦታው እየሄደች ልጆቹ ጭምር እንዲጠሉት ስሙን ለማስጠላት ያልተሰራ ስራ የለም። አሜሪካ መጥቶ ሌላ ሴት አገባ ምናምን ተብሎ ተወርቶበታል። ወንድማችን ምንም ነገር የለም። ለስራ ነው የመጣው፣ ተመልሶ ሄደ። ቤቱን ሊያሽጥ ነው፣ ልጆቹን በረንዳ ሊበትን ነው ተብሎ ተሰራበት። አየህ፣ ከሴቶች ጋር ስትለያይ ያንተን ስም አመድ ከምን ያደርጉልሃል? ሁሉም እያልኩ አይደለም። በጣም የተረገሙ ሴቶች አሉ። ሳታቋቸው ቀርባችሁ መጨረሻ ላይ ጉድ የሚሰሯችሁ ብዙ ሴቶች አይተናል። ስለዚህ አሁንም ፈለገ የምነግርህ ነገር ምንድን ነው? መጠንከራ መስራትህ ነው የሚያሳየው። ተጽዕኖ መፍጠር ነው እንደዚህ ሰው የተንጫጫው። ልደት ነገ ደግሞ ሌላ የልደት ጥብስ ይመጣልናል። ልደትንም እንደዚህ ለማድረግ የሚሰራ ስላለ ስለዚህ አሁን የምታደርግልኝ ምንድን ነው? አንተ የሚደንሱትን ፉን የሚሉትን ምን የሚሉትን ቀስ እያልክ እያስተማርክ ዘማሪ እንዲሆኑ ወንጌሉን ሰባኪ እንዲሆኑ ማስተማር አለበት። ይህን ስተው ነው ከኔ ጋር የምትጣላ። አንተም ሆነ ልደት ከኔ ጋር ጸበኛ የምትሆኑት ከወንጌል የራቃችሁ ጊዜ ከኔ ጋር ጸበኛ ናችሁ። ስለዚህ በርታ። አንተም ልደትም በርቱ። ተጽዕኖ እየፈጠራችሁ ያላችሁ ጎበዞቹ በርቱ። ስማችሁ ሌሎችም ስለ ወንጌል የሚሰብኩ ወንድሞቻችን በኦርቶዶክስ ያሉት፣ እኔ በጌታ ነኝ። በኦርቶዶክስ ያሉት ስለ ወንጌል የሚሰብኩ ወንድሞች ሲነኩ የኦርቶዶክስ ወንድሞች አይዟችሁ፣ ጠብቋቸው፣ አይዟችሁ በሏቸው፣ አበርቷቸው። ስለዚህ የማይረባ ነገር እያሳቃችሁ ለወሬ እንኳን እንዲመች እንድናምናችሁ ቢያንስ ማድረግ ያለባችሁ ነገር ሌላ ነገር ነበረ። ቢምቢ አሻጎረ ብላችሁ ፖስት የምታደርጉ ለራሳችሁ ካልሰቀጠጣችሁ ምን ያህል ደካማ መሆናችሁን ያሳያል። ፈሌ መቼ እግዚአብሔር ይጠብቅህ። ሌሎቻችሁም በኦርቶዶክስ ወንጌልን የምትሰብኩ ጥንቃቄ አድርጉ። ጥንቃቄው ምንድን ነው? ተጽዕኖ መፍጠር ስትጀምር ነገሮች እንዲበላሹ ሴጣን ስራውን ይሰራል ለማለት ነው።
በሌላም በኩል ያላችሁ በፕሮቴስታንትም ያላችሁ ወንድምና እህቶቼ እንደዚህ ወንድሞቻችሁን ሊያሳጡ የሚመጡ ሰዎች ሲመጡ እንደዚህ አንድ ላይ በመሆን ከዛ ነገር እንዲወጡ ከጎናቸው እንድትቆሙላለሁ። ድገት ምልክ እንደዚህ ነው። መንፈስ ቤላን ከመቅጽበት ከፈለጋትናቴዎስ ጋር ስለተገናኘ መጽሐፍ ቅዱስ ስለሰጠ ነው። የሆነ መንፈሴ ነገር ስላወራ ነው። በቃ በበነጋታው ነጠላ ለብሶ ምናምን ማስኩን አውልቆ እንዴት ናላችሁ እንዲላችሁ አጠብቁ እንዴ! እንዲህ አይነቱ ነገር ትክክል አይደለም። ጥቂት በጥቂት ነው። በቃ እግዚአብሔር ከፈቀደ እግዚአብሔር የእኛን ጸሎት የእኛን ልመና ከሰማ ይህን ወንድማችን ይረዳዋል። እነ ፊዮና እነ ጃኒንም እነ ቤታዬንም እነ ኪዱንም እነ ሄኒ የመርኬን የካጀማል ያሉትን እነ ዳኒ እነ ሀይልሽን በቃ ቆጥረን የማንጨርስ እነ ሄሉ እህታችንም ጭምር ሄሉ ተወዳጅ እነዚህን ሁሉ እህት ወንድሞቻችንን እግዚአብሔር ልክ የነ ማርያም ዘናይንን የነ ግብጽት ማርያምን ልብ የነካ ጌታ የነ ጳውሎስን ልብ የነካው ጌታ ልባቸውን ነክቶ ደግሞ ተአምር ስለሚፈጠር እስከዛው ድረስ በቻልነው አቅም በፍቅር እነሱ ልናቀርብ ይገባል። ቅድም እንዳልኳችሁ በመንፈስ እነዚህ እህት ወንድሞቻችን ተወልደዋል። ህፃናት ናቸው፣ ገና ህፃናት በመንፈስ አጥንቶቻቸው አልጠነከሩም። ልክ ህፃን ልጅ ሲወለድ በጣም እንደሚያለቅስ ሁሉ እነዚህ እህት ወንድሞቻችን ገና በመንፈስ ገና ስለሆኑ የሆኑ ነገር ስናገሯቸው ሊቆጧቸው ይችላሉ። ኦርቶዶክሳውያን ልትቀየሟቸው ይገባል። የሆነ ነገር ስናገሯችሁ በጣም አግሬሲቭ ሊሆኑባችሁ ይችላሉ። ልታዝኑባችሁ አይገባም። ምክንያቱም እናንተ የደረሳችሁበት መንፈሳዊ እድገት ከጊዜ በኋላ የመጣ ነው እንጂ ከመቅጽበት የተሰጣችሁ አይደለም። አለቅ ከዛ ጥቂት በጥቂት እያሉ ደግሞ እንደ እግዚአብሔር መልካም ፈቃድ የእግዚአብሔርን ቃል እየተመገቡ የእግዚአብሔርን ቃል እያገኙ ደግሞ ዳዴ ማለትን ይጀምራሉ። በትንሹም ቢሆን ቅዳሴ መሄድ ይጀምራሉ። ራሳቸውን ችለው ኪዳን መሄድ ይጀምራሉ። ራሳቸውን ችለው የቤተ ክርስቲያን ንግስ ሳይቀራቸው ይሳለማሉ። ራሳቸውን ችለው ራሳቸውን ለካህን ያሳያሉ። ንስሐ ይገባሉ። ይሄ የሚቆጣጠራቸው ሰው ሳይፈልጉ ማለት ነው። ሄደው ኦኬ ዛሬ እኔ በነፍስ ድፋምነት ስሜት ተሰምቶኛል፣ ንስሐ አባቴን ማግኘት አለብኝ የሚሉበት ቀን ይመጣል። ዳዴ እስከሚሉባት ጊዜ ድረስ ግን እኛ ወንድሞቻቸው ዙሪያቸው ያለን እህቶቻቸው በጣም የሚወዷቸው ደግሞ ወዳጆች አሏቸው አይደል? ኦርቶዶክስ ወዳጆቻቸው የሚያቋትን እያቀበሏቸው የተወሰነች ነገር ከፈለገ የተወሰነች ነገር ደግሞ ከሌሎች ወንድሞቻቸው የተወሰነች ነገር ዙሪያቸው ካሉ ሰዎች እያገኙ ዳዴ ማለትን ይጀምራሉ። ከዛስ ቅድም እንዳልኳቸው ራሳቸውን ደግሞ ይችላሉ። ራሳቸውን ችለው ወደ ቅዳሴ መሄድ ይጀምራሉ። ራሳቸውን ችለው በንስሐ ሕይወት መመላለስ ይጀምራሉ። ራሳቸውን ችለው ቅዱስ ሥጋውን ክቡር ደሙን መቀበል ይጀምራሉ። ከዛ ይልና ደግሞ አንደበቶቻቸው ልክ እንደነዛ ህፃናት ለመጀመሪያ ጊዜ አባባ እማማ እንደሚሉት ህፃናት ደግሞ በመንፈስ ህፃን የሆኑት እነዚህ እህት ወንድሞቻችን አንደበቶቻቸው ልክ የዛን ያክል ደግሞ ይከፈታል። አያችሁ፣ የቅድስት ቤተክርስቲያን ትምህርት ገብቷቸው በሚገባ አንደበተ ርቱዕ ሆነው እንደ ሌሎች ወንድሞቻቸው ቤተክርስቲያን የምታስተምረው እንዲህ ነው፣ ቤተክርስቲያን ይህንን አታስተምርም የሚሉበት ቀን ደግሞ ይመጣል። ያኔ እንኳን ለኛ ለምድራውያኑ በሰማይም ላለው ለአባታቸው ለክርስቶስ አስደሳች ቀን ይሆናል። ተወዳጆች ግን እንታገስ ባካችሁን። አንዳንድ ጊዜ የኔ ተወዳጆች ከኛ ጋር ነጠላ ለብሰው ስላያችኋቸው በበነጋታው በቃ ፍጹም ጻድቅ ይሆናሉ ብላችሁ አታስቡ። እንኳን የነሱ ታሪክ ይቀርና የኛ የሁላችን እዚህ ውስጥ ያለን ኦርቶዶክሳውያን በአጠቃላይ የኛ የሁላችንም ራሱ የመንፈሳዊ ለውጥ የሆነ ከመቅጽበት የሆነ አይደለም፣ በጊዜ ሂደት የሆነ ነው። ተወዳጆች ሁላችሁም ታውቃላችሁ። በጊዜ ሂደት እንዴ ጳውሎስ እኮ እስጢፋኖስን እኮ በድንጋይ ያስወገረ ሰው፣ እስጢፋኖስን በድንጋይ ያስወገረ ሊቀ ዲያቆናት ቀዳሜ የሆነውን ሰማዕት እስጢፋኖስን በድንጋይ ያስወገረ ሰው እኮ ነው ጳውሎስ። በቃ ግን በመንፈስ ሕፃን የሆነው ጳውሎስ እያደገ ክርስቶስ ልቡን ከነከው በኋላ በመንፈስ በለጸገ፣ በመንፈስ ጎለመሰ። ያኔ ክርስቶስ ኢየሱስን እየሰበከ በአንድ ቀን ስብከት 3000 ነፍሳትን ሁሉ ማስጠመቅ ጀመረ። ይሄ በመንፈስ ማደግ ይባላል። ሌሎችም ቅዱሳት አንስት የሆኑ በቤተክርስቲያናችን ቅዱሳት ተብለው የሚጠሩ አንስቶች ቅዱሳን የሆኑ አባቶቻችን ቀስ በቀስ ጥቂት በጥቂት እያደጉ
ልናወርድም ደግሞ ቸኩለን ስለሆነ ሌላ ቦታ ላይ በክደት ዓለም ያሉ ሰዎች ትሪት ማድረግን ይፈልጋሉ።